አገማመት ምናልባትም ከ20 ዓመታት በላይ የፖለቲካ መድረኩ ተወዳድሮ ከቆየ ሀገርን እየገደለ ነው የሚሄድ። ግን አንተ በዚህ ትውልድ ውስጥ ነው ያለፍከውና ይህን እድል አግኝተህ ገና እንደውም ከልጅነት ጀምሮ ወደዚህ የፖለቲካ መስመር ውስጥ ገብተህ አሁን እስካለህበት ደረጃ ደርሰሃል። ከኢትዮጵያ ነው ይህን ነገር የጀመርከው። በአጭር ጊዜ ውስጥ እውቅናን እስክታገኝ ድረስ የነበረው ሂደት ኢትዮጵያ ነው ያፈራችው መጀመሪያና ያን እድል ወጣቶች አላገኙም ሊባል ይችላል። አላገኙም። አንተ እንዴት እድሉን አገኘ? ከፍተኛ ትግል፣ ከፍተኛ የራሴ ስብና ቀደም ያልኩህ በልጅነት ያለሁበት ያደግኩበት አካባቢ በጣም የፖለቲካ መስቅልቅል የነበረበት ሁኔታ ነው። በቤተሰቤም ላይ የደረሰ የፖለቲካ መስቅልቅልነት ነበረ እና አባቴም አያቴም ደግሞ በትግል ውስጥ ሲሳተፉ የነበሩ ከመሆናቸው የተነሳ ከልጅነቴ ኤክስፖዠር ነበረኝ። ከዛ በኢትዮጵያ ውስጥ ራሱ በተለያየ ቦታ ውስጥ ከመንቀሳቀስ ከትምህርት ቤት ወደ ትምህርት ቤት በመለዋወጥ ያየኋቸው ነገሮች አሉ። የፈጠሩልኝ እድልም ጫናም ነበረ። ከዛ ገና በ17 ዓመቴ ነው ከሀገር የወጣሁት። ሀገር ወጥቼ ሲንጋፖር በነበርኩበት ወቅት ወደ 40 ምናምን ሀገር የመሄድ እድል አገኘሁ። ያን ስታደርግ ከኦህዲድ ጋር የተያዘ ኦህዲድ አግዟል? ከእናቱ ጁነዲን ሳዶ ጋር ግንኙነት ነበረ? ምንም ግንኙነት የለኝም። እኔ ትምህርት የወጣሁት ዩናይትድ ወርልድ ኮሌጅ የሚባል የስኮላርሽፕ ኮሚቴ አለ። በአመት ከ5 እስከ 6 7 የሚሆኑ የኢትዮጵያ ልጆች ከፐብሊክ ትምህርት ቤቶች አወዳድሮ መርጦ ወደ 10 በዛ ጊዜ 10 አሁን ወደ 15 ሀገሮች ይልካል። እኔ ከ300 ሀይ ስኩሎች ተማሪዎች ተወዳድረው ከነዛ ውስጥ 25 የምንሆነው ጠርተን አዲስ አበባ እዛ ተወዳድረን ከዛ ውስጥ ነው አሸንፌ የመጣው በራሴ ትምህርት ችሎታ። ቅድም